የዱባይ የስራ ቪዛ ምን መስፈርቶችን ከናንተ ይጠበቃል? ዛሬም የዱባይ የስራ ቪዛ ምን መስፈርቶችን በ2025 ከተሻሻለ በኋላ አዳዲስ የተጨመሩና አሁን ያለበትን ሁኔታ በምን አይነት መንገድ በስራ ወደ ዱባይ እንደምትሄዱ እንነግራችኋለን ማለት ነው። ከናንተ የሚያስፈልጉ በትምህርትም እንዲሁም ደግሞ ነን ስኪል ሆናችሁ ወደ ዱባይ የምትሄዱበትን እድል እናመቻችላችኋለን። የዱባይ የስራ ቪዛ ምን መስፈርቶች ያስፈልጉታል? እንደሚታወቀው አሁን ባለው ሁኔታ ዱባይ በርካታ ሺህ ሰዎችን በተለያዩ የስራ ዘርፎች በኮንስትራክሽን፣ በአይቲ፣ በሕክምና በተለያዩ ኮሌጆች ተመራቂ የሆኑ ሰዎችን አይቲ በተለያዩ ስራዎች ላይ ፈትና ወደ ስራ ታስገባለች። ሆኖም ግን አሁን ባለው ሁኔታ በዱባይ ስራ ሂዳችሁ ለመቀጠር የሚያስፈልጋችሁ የመጀመሪያው የዱባይ ሲቪ ነው። ሲቪ ከማሰራታችሁ በፊት ግን ኢትዮጵያ ውስጥ በምን አይነት ስኪል ተመርቃችኋል የሚለውን ነገር እናያለን። ስኪል ያላችሁ ነን ስኪል የሆናችሁም ሰዎች በዱባይ ላይ ተቀጥራችሁ መስራት ትችላላችሁ። የመጀመሪያው መስፈርት ግን ፓስፖርት ነው። የቪዛችሁ ሁኔታን የሚያየው ፓስፖርት ስለሆነ የወርክ ቪዛ አሁን ባለበት ሁኔታ ወደ 75 እስከ 90% ድረስ እየተሰጠ ይገኛል በህጋዊ በሆኑ ኤጀንቶች በኩል ማለት ነው። ይህንን ማውራው የወንዶችን ነው። የሴቶች ደግሞ በኢትዮጵያ ውስጥ ባሉ የዱባይ ኤጀንቶ ቢሮዎች ማለትም በኢሚግሬሽን በስራና ክህሎት ሚኒስቴር የተመዘገቡ በርካታ ሺህ ኤጀንቶች አሉ። በእነሱ በኩል ሴቶች ሲወሲ ተምረው መሄድ ይችላሉ። ከሃውስሜድ ጀምሮ በተለያዩ ስራዎች ላይ ተቀጥረው መስራት ይችላሉ ማለት ነው። በግላቸው ሴቶች ሂደው የሚሰሩበት የተለያዩ ሲቪዎችን አሰርተው መስራት ይችላሉ። ስለዚህ ዱባይ የምትገቡበትን ቪዛ ጠይቃችሁ የመኖሪያ ፍቃድም አሰርታችሁ መግባት ትችላላችሁ። አንዳንዶች ግን በቱሪስት ቪዛ ዱባይ ከገቡ በኋላ ሲቪ አሰርተው ሲቪ በትነው ወደ ስራ ለመግባት የሚሞክሩ ሰዎች አሉ፣ በወንድም በሴትም። ነገር ግን ያ አዋጭ አይደለም። ምክንያቱም ብዙ አሰሪዎች በቱሪስት ቪዛ ለመጡ ሰዎች እድል አይሰጡም። ምክንያቱም ራሳቸው የቱሪስት ቪዛውን ወደ ስራ ቪዛ ለማስቀየር ብዙ ገንዘብና ብዙ ጊዜም ስለሚወስድባቸው ብዙ ጊዜ አይመርጡትም ማለት ነው አሰሪዎች ዱባይ ያሉት። ስለዚህ እናንተ ማድረግ ያለባችሁ ከዚህ ስትሄዱ ወይ በመኖሪያ ፍቃድ ነው ወይም ደግሞ ኢምፕሎይመንት ቪዛ ተሰርቶላችሁ ብትወጡ ተመራጭ ነው። ለማንኛውም ግን በነን ስኪልም ያላችሁ ሰዎች በዱባይ የስራ ቪዛ ለማግኘት እነዚህን 4 መስፈርቶች ማሟላት ይጠበቅባቸዋል። መጀመሪያው ነገር በድርጅት ወይንም ደግሞ በግለሰብ ለመሄድ በስራ ቪዛ ማለት ነው የኢንቪቴሽን ሌተር ያስፈልጋችኋል። ከድርጅቱ ወይንም ደግሞ ካሰሪያችሁ ኢንቪቴሽን ሌተር ከተላከላችሁ በኋላ ኢምፕሎይመንት ቪዛ ይሰራላችኋል። ኢምፕሎይመንት ቪዛ ከ2 እስከ 5 ቀን ባለው ውስጥ ተሰርቶ ያልቃል። አሁን ባለው ሁኔታ በቻርጂያ ቪዛ ነው እየሄዱ ያሉት። ምክንያቱም የኤምሬትስ ቪዛ አሁንም ድረስ በኢምፕሎይመንትም ሆነ በቱሪስት ቪዛ ወይንም በጉብኝት ቪዛ አቁሟል ሙሉ በሙሉ ማለት ይቻላል። ስለዚህ በቻርጂያ ቪዛ በ95% ይሳካል። ስለዚህ በዛ ቪዛ መሰረት ወደ ዱባይ በስራ መግባት ትችላላችሁ። ይሄ ማለት ለወንዶች ማለት ነው። በሴቶች ግን በኤምሬት ቪዛም ቅድም ላይ እንደነገርኳችሁ በተለያዩ በሃውስሜድም ሆነ በተለያየ ምክንያት ሲኦሲ ተምራችሁ በህጋዊ ድርጅት መሄድ ትችላላችሁ ማለት ነው ኢትዮጵያ ውስጥ ባሉ የዱባይ ኤጀንቶች ለሴቶች። ለወንዶች ግን በኢምፕሎይመንት ቪዛ ከዛ መምጣት አለበት። ማለትም ኢንቪቴሽን ሌተር ሊላክላችሁ ይገባል። በአሰሪያችሁ በኩል እነዚህን የቪዛ አማራጮችን እጃችሁ ከገቡ በኋላ ኢንቪቴሽን ሌተሩ እጃችሁ ከገባ በኋላ የቪዛ ፕሮሰስ ማድረግ ትችላላችሁ ማለት ነው። እንዴት ታገኙታላችሁ የሚለውን ነገር ወደ በኋላ ላይ እነግራችኋለሁ ኢንቪቴሽን ሌተሩን። አሁን ግን ማወቅ ያለባችሁ ነገር የዱባይ የመኖሪያ ፍቃድ ይዛችሁ ወደ ስራ ስትገቡ የተለየ ጥቅም ታገኛላችሁ። የተለያዩ ካምፓኒዎች ውስጥ ተቀጥራችሁ ለመስራት ኢትዮጵያ ውስጥ የያዛችሁትን የትምህርት ማስረጃ በፒዲኤፍ አድርጋችሁ መያዝ ይጠበቅባችኋል። በእንግሊዘኛ ከሆነ ወደ አረበኛ ማስተርጎምም እንዳትረሱ። ስለዚህ ሲቪያችሁን ዱባይ ከደረሳችሁ በኋላ ከ40 ድርሃም እስከ 120 ድርሃም ድረስ ከፍላችሁ ሲቪያችሁን አስተርጉማችሁ በተለያዩ ኤጀንት ቢሮዎች ላይ ማስበተን ትችላላችሁ ሲቪያችሁን ማለት ነው። ስለዚህም ከበርካታ ድርጅቶች መሃል በኦንላይንም ወይም ደግሞ በአካል ቀርባችሁ ኢንተርቪው እንድትሰጡ ትደረጋላችሁ ማለት ነው። መጀመሪያ ግን የሚቀድመው ቅድም እንደነገርኳችሁ የቪዛ ፕሮሰሳችሁ ነው።
በግላችሁ ሄዳችሁ ማለትም መኖሪያ ፍቃድ አሰርታችሁ ወይንም ደግሞ በቱሪስት ቪዛ ዱባይ ከገባችሁ በኋላ እነዚህን ሲቪ ማሰራት ይጠበቅባቸዋል። አንዳንድ ሰው ሲቪ ሳያሰራ ቀጥታ ወደ ስራ ማመልከት ስራ ውስጥ ነው የሚገባው። ስራውን በፍጹም አያገኘውም። መጀመሪያ ሲቪያችሁን መያዝ ይኖርባችኋል። ሌላኛው የዱባይ በሶስተኛ ደረጃ ላይ ያለው የዱባይ ሲኦሲ መውሰድ አለባችሁ። ለምሳሌ በሕክምና ወደ ዱባይ የምትሄዱ፣ ማርኬቲንግ የምትሄዱ፣ በተለያዩ ኮንስትራክሽን ላይ በከፍተኛ የስራ ደረጃ ላይ ለመቀጠር የምትገቡ ሰዎች የዱባይ ሲኦሲ መውሰድ ይጠበቅባችኋል። ፋርማሲስት ልትሆኑ ትችላላችሁ፣ ወይንም ደግሞ የተለያዩ ቢዝነስ ስራዎች ላይ ልትገቡ ትችላላችሁ። ለእናንተ የዱባይ መንግስት በዱባይ የመስራት ፍቃድ ሊሰጣችሁ ይገባል። ይህም የዱባይ ሲኦሲ እንደማለት ነው። ኢትዮጵያ ውስጥ ካለው ሲኦሲ ጋር ተመሳሳይ ነው። ነገር ግን ያንን ፈተና ያላለፈ ሰው በዱባይ ሌጋሊ ሆኖ መስራት ወይም መቀጠር አይችልም። ስለዚህ በተማራችሁበት የትምህርት ዘርፍ በዱባይ ሲኦሲ ገብታችሁ የሲኦሲ ማለትም የብቃት ማረጋገጫ ወረቀት በዱባይ መንግስት ሊሰጣችሁ ይገባል ማለት ነው። ያንን ከያዛችሁ በኋላ የትኛውም ድርጅት ከናንተ የሚፈልገው የመኖሪያ ፍቃድና እነዚህን የዱባይ ላይሰንስ ካላችሁ የተቀጥሮ የመስራት ፍቃድ ካላችሁ በዱባይ በየትኛውም ድርጅት ላይ በፈለጋችሁት ወይንም ደግሞ እናንተ በመረጣችሁት የደሞዝ ስኪል ወይንም ደግሞ በተስማማችሁት የደሞዝ ስኪል ተቀጥራችሁ መስራት ትችላላችሁ ማለት ነው። ስለዚህ እነዚህን ለማግኘት ግን ስቴፑን መከተል ይጠበቅባችኋል። በዶላር የሚከፍሉ የአሜሪካን፣ የእንግሊዝ፣ የፈረንሳይ ድርጅቶች አሉ። እነሱ ላይም አፕላይ አድርጋችሁ መቀጠር ትችላላችሁ። ሌላኛው በአራተኛ ደረጃ ላይ ያለው በተለያዩ ቋንቋዎች ራሳችሁን ስኪል ብታዳብሩ ጥሩ ነው። እንግሊዘኛ፣ ፈረንሳይኛ፣ አረበኛ እነዚህ ቋንቋዎች በጣም ተፈላጊ ናቸው። ጣሊያንኛ ቋንቋዎች በጣም ተፈላጊ ናቸው። ስለዚህ በእነዚህ ቋንቋዎች ስኪል ቢኖራችሁ የመግባባት፣ የመናገር፣ የማስረዳት ስኪል ቢኖራችሁ ተጨማሪ ቋንቋዎችን እንደምትችሉ የትምህርት ዶክመንታችሁ ውስጥ ብታካትቱ ሞር ተከፋይ ትሆናላችሁ ማለት ነው። ስለዚህ በተለያዩ ካምፓኒዎች ላይ ተቀጥሮ ለመስራት እነዚህን ስኪሎች ብታዳብሩ ሞር ይመረጣል። በአራተኛ ደረጃ ላይ ያለው በሶስተኛ ደረጃ ላይ የሕክምና ማስረጃ ማቅረብ ይጠበቅባችኋል። ኢትዮጵያ ውስጥ ካሉ ትክክለኛ የዱባይ የሕክምና ማስረጃ ከሚሰጡ ድርጅቶች የወባ፣ የኤችአይቪ/ኤድስ እና የኮቪድ-19 የምርመራ ወረቀቶችን ማዘጋጀት ይጠበቅባችኋል። ድርጅታችሁ እነዚህን የሕክምና ማስረጃዎች ወይንም ደግሞ የተቀጠራችሁበት ሆስፒታል የተቀጠራችሁበት ተቋም እነዚህን የሕክምና ማስረጃዎችን አቅርቡልኝ ሊል ይችላል። እነሱ መርጠው ነው የሚሉት። ግን እነዚህ ኮመን የሆኑ ለትራቭልም እንዲሁም ደግሞ የተለያዩ ድርጅቶች እንደሚቀጥሯቸው እነዚህን የሕክምና ማስረጃዎችን ሊጠይቋችሁ ስለሚችሉ እነዚህን ማዘጋጀት ይጠበቅባቸዋል። ምርመራውን በራሳችሁ ገንዘብም ልታደርጉት ስለሚችሉ ማለት ነው። አንዳንድ ድርጅቶች ስፖንሰር ሊያደርጓችሁ ይችላሉ። አብዛኛው ጊዜ ግን በራሳችሁ ነው ምርመራውን የምታደርጉት ማለት ነው። የስራ ፍቃድ ካገኛችሁ በኋላ ወርክ ፐርሚት መውጣት አለበት። ይሄም ደግሞ ዱባይ ላይ እንደልባችሁ ተንቀሳቅሳችሁ ለመስራትም ለመኖርም ግዴታ አሰሪያችሁ ለናንተ የስራ ፍቃድ መስጠት አለበት። በድርጅቱ የምትሰሩ ሰራተኛ መሆናችሁን የሚያሳይ አይዲ ሊሰጣችሁ ይገባል። ሌላኛው ደግሞ በዱባይ ኢሚግሬሽን ስለናንተ ማንነት፣ ስለ ቪዛችሁ፣ ስለ ፓስፖርታችሁ ማንነት ዲቴል እናንተን ስታተሳችሁን ለዱባይ መንግስት ማስረዳት አለባችሁ። ቻርጂያም፣ ኤምሬትስም፣ አቡዳቢም የተለያዩ ግዛቶች ላይ ብትኖሩም ቀጥታ ለዱባይ መንግስት ግን ስለናንተ ባክግራውንድ ማስረዳት አለባችሁ። ሲቪያችሁን ማስገባት ልክ ሲቪያችሁን ለካምፓኒው እንዳስገባችሁት የዱባይ አይዲያችሁን እንዲሰራ ደግሞ ስታተሳችሁን ማስገባት ይኖርባችኋል። የዱባይ መኖሪያ ፍቃድ ለማሰራት የሚያስፈልጋችሁ አንደኛው ሜዲካል ነው። ዱባይ ከገባችሁ በኋላ ሜዲካል መስጠት ትችላላችሁ። ቅድም ላይ እንደነገርኳችሁ ልክ በሁለት አይነት መንገድ ነው ማወቅ ያለባችሁ። የዱባይ የሜዲካል ሁኔታው አንዳንዶች እዚሁ ኢትዮጵያ እንድትመረመሩ ያደርጋሉ። ሌላኛው ደግሞ እዛው ዱባይ ከገባችሁ በኋላ ሜዲካል እንድትሰጡ ያደርጋሉ ማለት ነው። ሌላኛው ነገር ደግሞ አሻራ መስጠት ይጠበቅባችኋል። የዱባይ መኖሪያ ፍቃድ ለማግኘት አሻራ መስጠት አለባችሁ። ሜዲካል እና አሻራ 15 ቀን ይፈጃል። አጠቃላይ ቪዛው ግን የ2 ዓመት ቪዛው ተሰርቶ እጃችሁ ለመግባት
1 ወር ከ15 ቀን መጠበቅ ይኖርባችኋል። ወረፋ አለው። ወረፋውን ጠብቃችሁ ነው አይዲ የሚሰራላችሁ ማለት ነው። ስለዚህ የዱባይ መኖሪያ ፍቃድ ያለው ሰው ደግሞ ድርጅቶች ወይንም ደግሞ አሰሪዎች የተለያዩ የዱባይ ካምፓኒዎች በደንብ አድርገው ነው የሚቀበሉት። ምክንያቱም ብዙ ጥቅም አለው። የዱባይ ዜጋን እንደ መቅጠር ነው የዱባይ መንግስት የሚያይላቸው። ስለዚህ ለነሱም ለታክስ ኢንፎርሜሽናቸው ስለሚፈልጉ ግዴታ የዱባይ መኖሪያ ፍቃድ ያለውን ሰው ነው ለስራ የሚቀጥሩት። በየትኛውም የስራ አይነት በፕሮፌሽናልም ነን ፕሮፌሽናልም የሆኑ ሰዎች ለመቅጠር የዱባይ ካምፓኒዎች ወይንም ደግሞ የነን ዱባይ የሆኑ ካምፓኒዎች የእንግሊዝ አሜሪካን ካምፓኒዎች የሚፈልጉት የዱባይ ስቴብል ሆነው የሚኖርን ሰው ነው መቅጠር የሚፈልጉት። ስለዚህ ያንን እድል ተጠቀሙበት። አሪፍ ተከፋይ ሆናችሁ ዱባይ ላይ መስራት ትችላላችሁ ማለት ነው። ስለዚህ እነዚህን እድል የምትፈልጉ ሰዎች ቅድም ላይ እንዳልኳችሁ በእኛ በኩል ማግኘት ትችላላችሁ ማለት ነው። በተለያዩ ስራዎች ላይ መሰማራት ትችላላችሁ። አሪፍ ስኪል ካላችሁ አሪፍ ተከፋይ ትሆናላችሁ ማለት ነው። አራተኛና የመጨረሻው በዱባይ ልክ ስትገቡ በዱባይ ኢሚግሬሽን ኤርፖርት ውስጥ የምትጠየቋቸው 1-3-4 ጥያቄዎች አሉ። የመጀመሪያው ነገር የትኛው ድርጅት ነው በኢንቪቴሽን ፔፐር እናንተን ወደ ዱባይ የጠራው የሚል ጥያቄ ከዱባይ ኢሚግሬሽን ኤርፖርት ውስጥ ልትጠየቁ ትችላላችሁ። ስለዚህ እናንተ ማድረግ ያለባችሁ የድርጅቱን ስም ወይንም ደግሞ የምትሰሩበትን ስኪል ለኢሚግሬሽን ኃላፊዎች መናገር ይጠበቅባችኋል። በአዲስ አበባ ኤርፖርትም በዱባይ ኤርፖርትም ሁለቱም ጋር ጥያቄ ሊቀርብላችሁ ይችላል። ስለዚህ ራሳችሁን ዝግጁ ማድረግ ይጠበቅባችኋል። ሌላኛው ነገር ደግሞ በምን ያህል ጊዜ ነው ለስራ የምትሄዱት? በምን ያህል የስምምነት ነው የምታርፉት? ማን ጋር ነው? እነዚህን የመሳሰሉ ጥያቄዎችን ትጠየቃላችሁ። ስለዚህ እሱን ከድርጅቱ ጋር ባላችሁ ስምምነት መሰረት እነዛን ጥያቄዎችን ትመልሳላችሁ በኢሚግሬሽን በምትጠየቁበት ሰዓት ማለት ነው። ስለዚህ ዱባይ ለስራ በተለያዩ ስኪሎች ለምትሄዱ ሰዎች ጥሩ የሆነ የመግባባት ችሎታ ሊኖራችሁ ይገባል። ምክንያቱም አብዛኛው ጊዜ በኢንተርቪው ሰዓት የሚወድቁ ወይንም ደግሞ ሪጀክት ተደርጎባቸው የሚመለሱ ሰዎችም ስላሉ ጥንቃቄ ማድረግ ያስፈልጋል ማለት ነው። ስለዚህ ዱባይ ላይ ሂዳችሁ መስራት ለምትፈልጉ ሰዎች በሙሉ በእኛ በኩል የስራ እድሎችን እናመቻችላችኋለን። በስኪል ማለት ነው። መኖሪያ ፍቃድ አውጥተን በስኪል ሂዳችሁ መስራት የምትፈልጉ ሰዎች ካላችሁ ይሄንን እድል እናመቻችላችኋለን። በተጨማሪም ግን በራሳችሁ ሂዳችሁ መስራት የምትፈልጉ ሰዎች ካላችሁ ዱባይ ላይ የተለያዩ ቢዝነሶችን ከፍታችሁ መስራት የምትፈልጉ ሰዎች ካላችሁ፣ ቤት ገዝታችሁ መስራት የምትፈልጉ ሰዎች ካላችሁ፣ የታክሲ ስራ፣ የተለያዩ የቢዝነስ አማራጮችን በእኛ በኩል ታገኛላችሁ ማለት ነው። ስለዚህ ዱባይ አሁን ባለው ሁኔታ በስኪል ሂዳችሁ ለመስራት ግዴታ የዱባይ ስኪል ሲቪ ማሰራት ይጠበቅባችኋል። በተጨማሪም ደግሞ የዱባይ ሲኦሲ መውሰድ ይጠበቅባችኋል ማለት ነው። ስለዚህ አሪፍ ተከፋይ ለመሆን እነዚህን 4 መስፈርቶችን ማሟላት ይጠበቅባችኋል ማለት ነው።